السلام عليكم ورحمة الله وبركاته. صلاة فجر ገብተን ነው ያው እንደምታዩት መስጊዳችን በዚህ መልኩ ነው ያለው። ግቢው እንደዚህ በመንግስት ኃይሎች በፖሊስ በአዲስ አበባ ፖሊስ ፌደራል ፖሊስ የተዋቀረ አድርጎ ሌሊቱን ህገወጥ ድርጊት ተሰርቷል። መንግስት ባለበት ሀገር ሰላም ባለበት ሀገር ይሄ ነው እየተሰራ ያለው። ይሄ እንግዲህ መግቢያ የነበረው ነው የመስጊዱ በር መግቢያ። ይሄ እንደምታዩት ፊት ለፊቱ ነበረ። እዚህ ደብረ ወርቅ በኩል ያለው ቦታ ነው። እንግዲህ በዚህ በኩል የምታዩት ነው ሽንት ቤቱ በኩል የነበረው አጥር። ኢንሻአላህ እንገነባዋለን። ደግሞ የፈረሱትም አላህ ያፈርሳቸዋል ኢንሻአላህ። መስጊዱ ሽንት ቤት ለሙሉ የነበረውን አጥር አፍርሰው የቻሉትን ጭነው ወስደዋል። በሚገርመው የሚያሳዝነው እንግዲህ ትልቅ መንግስት ባለበት ጨለማ ሌት ተገን አድርጎ በጸጥታ በፖሊስ ኃይል ትልቅ ወንጀል ድርጊት ፈጽመዋል። ይሄ እንግዲህ የሚያሳየው ለሙስሊሞች ያላቸውን ንቀት፣ ሙስሊሙ ደግሞ የሚሰበስበው አባት እንደሌለው ይሄ በግልጽ የሚያመላክት ነገር ነው። ያው እንደምታዩት ነው እንግዲህ ምንም የቀረ ነገር የለም። ያው ቀጥታ እንግዲህ የግሌልስ የሚያስገነባው ህንጻ እነሱና በእኛ መካከል የነበረ አጥር ነው። ይሄ እዚህ ፖሉ የምታዩት ይሄም እንግዲህ ረጅም አመት የነበረ ዛፍ ከሱ ጀርባ ነው አጥሩ የታጠረ የነበረው። ይሄን ይመስላል ያለው ነገር። ኢንሻአላህ ይገነባል መስጊዱ ኢንሻአላህ። የፈረሰውም አላህ ያፈርሰዋል። የፈረሰውን ያፈርሰዋል ኢንሻአላህ። ፈረሰው ይገነባል። እንትኑ ነው ያለ ብረቱ እንዳይነሳ አንድ ላይ አድርገው አርማታው አለ። አርማታው የተነሳ የተነሳ ነበረ። ልጆቹን ሲወስዱ ታየው ኑሬት ከለክላቸው ያለው ስብስብ ስንል ነው የሚባለው። የማዳን ጣፋል ከዚህ ጋር
ፖሊሱ አይኑን ይዞ ይጠፋል። ዘጠኝ ሰዓት ተኩል አፈረሰዋል። አጥሩ እዚህ ጋር አጥሩ መጀመሪያ ጀመርኩት ከዛ ነው። እዚህ ያለ ማስትሽ መቀጥቀጥ ነው ያለበት። አፍርስ እያለ ያስፈረሱ እነሱ ከነሱ ጋር አብሮ እዚህ ማስቲሾቹ ጎዳናዎቹ እነሱ ኢንሻአላህ እንሰራዋለን። ሄዱ በመኪና በቃ ስራቸውን ሰሩ። ይሄ እንግዲህ በዋናው መንገድ የሚያሳዝነው ይኸው እንግዲህ አርሰው ጠርገውት ነው የሄዱት።